ሰቆጣ ቃል ኪዳን ፕሮግራም ማለት በሰቆጣና አካባቢው በእናቶችና ህፃናት ላይ ስለመቀንጨር የተሰራ ምርምር ለውጤቱም ከፍተኛ የመቀንጨር ችግር ያለ በመሆኑ ይህንን መቀንጨር ለማጥፋት በሰቆጣ ከተማ ቃል ኪዳን በመግባት በሰነድ የተግባቡ የነበረ ሲሆን ስሙም ከዛ የመጣ ነው። የሰቆጣ ቃል ኪዳን ፕሮግራም በክልላችን በ2007 ዓ.ም የጀመረ ሲሆን በወረዳችን ደግሞ በ2014 ጀምሯል። የፕሮግራሙ ዋና ዓላማ ከ2 ዓመት በታች ዕድሜ ያላቸው ህፃናት በመቀንጨር እስከ 2022 ድረስ ዜሮ ማድረስ ነው። ፕሮግራሙ የሚያተኩርባቸው በአጥቢ ነፍሰ ጡር እናቶች ላይና እንዲሁም ከ2 ዓመት በታች ባሉ ህፃናት ላይ ነው። ፕሮግራሙ እንደ ወረዳችን ተግባራዊ ከተደረገ ጀምሮ በርካታ ስራዎችን ያከናወነ ሲሆን ለዚህ ተግባር ቅድመ ሁኔታዎች